ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። እምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት በጊዜው ደስ የሚል የማይጠቅም ገመድ ነው አስሮ የሚይዝ። ኃጢአት አሰድዶት መከራውን አይቶ ተጨንቆ ወደ ቤተ ክርስቲያን የመጣ ሰው ቢኖር እኔ እኮ ርኩስ ነኝ፣ እኔ ቆሻሻ ነኝ፣ እግዚአብሔር ከወገኖቹ ይለየኝ ይሆን አይበል ይላል። አሁን ነገ ስንል ኑ ብሎ ድንገት ያነሳናል። መቅረዟን ድንገት እፍ ብሎ ያጠፋታል። ንስሐ መግባት አለብን ሁላችንም። ለነገ የምናቆየው የኃጢአት ጥሪት መኖር የለበት። ኃጢአት ያደነዘዘው ሰው ምንም አይሰማው፣ ተመስጦ ሌላ ነው። አያደንቅ፣ አይሰቀቅ፣ አይጠነቀቅ። በቃ ተጎልቶ ዝም ብሎ እድሜውን መፍጀት። መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የበጎ መዓዛ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታዬ ድረስ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁኝ። በዛሬ ቪዲዮ ከመምህራችን የኔታ አባ ገብረ ኪዳን ግርማ 6 ሕይወትን ይቀይራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ አዘጋጅቻለሁ ማለት ነው። እነዚህን ቪዲዮዎች እስከ መጨረሻው ድረስ እንድትከታተሉልኝ በአክብሮት ጋብዛችኋለሁኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩት፣ ለብዙ ሰዎች ተደራሽ እንዲሆን ይረዳል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች ሼር አድርጉላቸው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አንደኛ እግዚአብሔር ይመስገን ማለት ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። መዝሙር 66 ቁጥር 20። እግዚአብሔር ይመስገን ማለት ብሎ ነፍሳችን ተለምደዋለች። ምንም ነገር ሲገጥማችሁ እግዚአብሔር ይመስገን እስኪ በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ካል አፋችን የለመደውን ነገር ጆሮአችን ይሰማዋል። ጆሮአችን የሰማውን ነገር አይምሮአችን ይለምደዋል። አይምሮአችን የለመደውን ነገር ደግሞ ሕዋሳት እንዲሰሩ አንድ ቀን እግዚአብሔር ኃይል ይሰጠናል። ስለዚህ ማመስገን ምንጭ ያፈልቃል እና አመስግናችሁ የተጠማችሁትን ነገር እንደምታገኙ እርግጠኛ ነኝ። ተናዳችሁ ለምሳሌ እንደው ዛሬ የሚያረጋጋኝ ነገር ባገኘው እንትና ብሽቆኛል እንደዚህ ስትሉ ራሱ አመስግኑ። ዝም ብላችሁ ትንሽ ካመሰገናችሁ ልቅቅ ይሄ ዝም ብሎ እንደ ጨለማ ከትከሻችሁ ላይ ወረድ ሲል ታገኙታላችሁ። አሁን እንደናንተ በገና አልችልም፣ ግን እንደው ከነደደኝም ትንሽ አንድ መዝሙረ ዳዊት ካልኩ ቀለል ይለኛል። እናንተ ግን ታድላችኋል፣ በገና ትችላላችሁ፣ እኔ አልችልም። ስለዚህ ማመስገን ምንጭ ይሰጣል። ለሁላችንም በጎ ምንጭ ያፍልቅልን መድኃኔዓለም። ሁለተኛ እግዚአብሔር ይወደኛል ማለት ምንም ቢሆን እንደው መቀመቃት የሚያስገባ ኃጢአት ብትሰሩ እንኳን እግዚአብሔር ይወደኛል ማለት አለባችሁ። ይወደኛል ካላላችሁ የመመለስ ዕድል ታጣላችሁ፣ እንሰበራለን። በጣም የደስታ ህይወት መኖር ከፈለጋችሁ ጧትም ማታም እግዚአብሔር ከኛ ጋር ነው ብሎ ማሰብ ነው። ሰው የለኝም ብሎ እንደማሰብ ያለ ጉዳት የለም። እግዚአብሔር ከኔ ጋር ነው ያለ ሰው ግን ማንም ከጎኑ ባይኖር ሁልጊዜ ደስተኛ ነው፣ አይጨንቀውም፣ አይሸበርም። ሶስተኛ ተስፋ አለመቁረጥ። ይሄው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፈ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም፣ እስከ ዛሬ ያመሃል፣ እስከ ዛሬ ጠላቶች አሉ፣ እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው፣ እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን
የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ፣ ከእናንተ መካከል ቁመቱ ሲያድግ አይተው የሚያውቃለ? እስኪ አይተው የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶች አይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን እኔ ደነግጣለሁ። መዘዝ ቢል እንደባ ደነግጣለሁ። ልጁ አንገቱ መቼ እንደጨመረ አናውቅም። ቁመ ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ በገዳም እዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመርኢ ከፈያታዊ ወዘማዊ በል በአይቲ አእምር ለማይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘየማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘየማን እኔን ቀድሞኝ መንግሥተ ሰማያት ይገባ እንደው ምን አውቃለሁ እያልክ ለፊ ነው። ምን አውቃለሁ እያልክ ለፊ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። ሰይጣን ሁልጊዜ ስትተኙ፣ ውዳሴ ማርያም ስትደግሙ፣ ዳዊት ስትደግሙ፣ ንስሐ ስትገቡ ንስሐ ገባህ አልገባህ ምንና ምን አምጥተሃል ቢላችሁ ለሰይጣን ይህን ይመልሱለት። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም፣ እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎቴ ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን። አራተኛ እግዚአብሔርን ፍሩ እንጂ አትዳፈሩ። እድሜን የሚያሳጥር ነገር ምንድን ነው? የመጀመሪያው እድሜን የሚያሳጥር ነገር እግዚአብሔርን መዳፈር ነው። እግዚአብሔርን መዳፈር እድሜ ያሳጥራል። የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ታገኙታላችሁ። እግዚአብሔርን መዳፈር ዘመን ያሳጣል። አሁን ለምሳሌ ይሄ ዓመት ሲመጣ እንደ ስጦታ እንድናየው ነው የምፈልገው። እግዚአብሔርን ብዙ ጊዜ የሚያመሰግነው ሰው በእጁ የሚጨበጥ ወይ ሀብት ወይ ጤናው ሲመለስ ወይ በሆነ ነገር ነው። ግን ዘመን ትልቅ ስጦታ ነው። ስለዚህ አሁን ለእነዚህ ዕውሮች ክርስቶስ ምንድነው የሰጣቸው? ምንድነው የሰጣቸው? እስኪ ደርሱ ድረስ ምን ሰጣቸው? ጊዜ ሰጣቸው። ውድ ስጦታ ነው። እግዚአብሔር ቆሞ ሲቆያቸው አስቡልኝ። አሁን እነዚያ ሰዎች ምን የሚሰማቸውን እረፍት አስቡ። ሩጠው ሲሄዱ ቁሞ ሲቆያቸው ሳያጡት ሲቀሩ እግዚአብሔር እኛን ብዙ ቀን ቁሞ ቆይቶናል። እኛ በዚያው ካልቀረም በስተቀር ምንድነው የሚያስቀር ሲባል ከመንገድ የሚያስቀስፈን እግዚአብሔር መድፈር ነው። ይሄ መድፈር አንደኛው የእግዚአብሔርን ምስጋና ለራስ መውሰድ ነው። አንዱ ድፍረት አሁን የነገርኳችሁ የሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ያለው ሄሮድስ የሚባለው ሰው ነው። ሄሮድስ ንጉሥ ነው። ቅዱስ ጴጥሮስን ካሳሰረው በኋላ መልአኩ ቅዱስ ሚካኤል መጥቶ ቅዱስ ጴጥሮስ ከታሰረበት ወህኒ ገብቶ ቅዱስ ጴጥሮስን ይዞት ወጣ። በጸሎት ነው የተፈታ። በኋላ ሲፈለግ ታጣ። ቅዱስ ጴጥሮስ ዘበኞቹ ቢፈልጉ ታጣ። ሄሮድስ ወደ ቂሳሪያ ወረደና በቂሳሪያ ዙፋኑን ዘርግቶ ተቀመጠ። የመንግስቱን ልብስ ለበሰና ህዝቡን በሙሉ አሰብስቦ ወጣ። የሚነጋገራቸውም ጀመረ ይላል ህዝቡ። የሚያስደንቅ የንጉሥ ልብስ ለብሶ ወጣና ህዝቡን ይነጋገራቸው ጀመረ። ምን አሉ ህዝቡ? ኢኮነ ቃለ ሰብ አላ ቃለ እግዚአብሔር፣ ይህ የእግዚአብሔር ቃል ነው እንጂ የሰው አነጋገር አይደለም ማለት። ማን ሲናገር? ሄሮድስ ሲናገር የእግዚአብሔር ንግግር ይመስላል ይላል።
ንግግርህ የእግዚአብሔር ንግግር ይመስላል። የንጉሡ አነጋገር እንደ እግዚአብሔር ንግግር ነው እንጂ የሰው ንግግር አይመስልም ሲሉት ምንም አላለም፣ ዝም ነው ያለ። ዝም ማለቱ ወቀሰፎ መልአከ እግዚአብሔር እስመ ኢያእኮቶ ለእግዚአብሔር ወአጽዮ ሞተ። እግዚአብሔርን አላከበረውምና መልአከ እግዚአብሔር መጥቶ ቀሰፈው፣ ሸቶ ተልቶ ወዲያው ሞተ ይላል። የወርቅ ልብስ ለብሶ ከነበረበት አካሉን እግዚአብሔር አፍርሶ አሽቶ ተልቶ ተጸይፈውት እንዲሞት አደረገ። ይህ ምንድነው ሲባል የእግዚአብሔርን ክብር መቀማት ነው። አምስተኛ የይቅርታ ልብ ይኑራችሁ። አንዳንድ ጊዜ 10 ዓመት 20 ዓመት በወዳጅነት ኑረን ዛሬ ስንጣላ በዛሬ ሁሉን እናበላሸዋለን አይደል እንዴ? መታረም ያለበት ግን መቼ ነው? የዛሬዋ ብቻ። ዛሬ ከተጣላን የዛሬቱ ብቻ ነው መታረቅ ያለብን፣ መወቃቀስ ያለብን። ዛሬ በመጣላታችን የ10 ዓመት ወዳጅነት ለምን ይበላሻል? የ20 ዓመት ጓደኝነት ለምን ይበላሻል? የ50 ዓመት ትዳር ለምን ነው የሚበላሸው? የዛሬው በዛሬ ነው መታረም ያለበት። እግዚአብሔር ያጠፋችሁን እሷኑ ብቻ ዛሬ ካጠፋ የዛሬዋን የትናንቱን አልየባ ትናንት እንዲነበር አይልም። ዛሬን ያርማል፣ ዛሬን ያስተካክላል። የመዳን ቀን ዛሬ ነው የተባለው ለዚህ ነው። በአንድ ችግር ምክንያት የሰውን ማንነት መፈረጅ ማቆም አለብን። በአንድ ችግሩ ምክንያት ሰው ማንነቱ እንደዚህ ነው ብለን የራሳችን ምስል መፍጠር የለብንም። ሰው በአንድ ቀን ማንነቱ አይለካም። ሰው በአንድ ችግርም ማንነቱ አይለካም። በአንድ ጥሩ ነገርም ማንነቱ አይለካም። አንድ ነገር ጥሩ ነው ማለት ሁሉ መልካም ነው ማለት አይደለም። ስድስተኛ ትህትና ይኑራችሁ። መቃርስን እኮ ሰይጣን ምን እንዳለው ሰምታችኋል አይደለም? መቃርስ በረሃብ እንደሆነ እኔ በልቼ አላውቅም፣ በጾምህ እንደሆነ በእንቅልፍህ እንደሆነ ተኝቼ አላውቅም። በምን እንደበለጥከኝ ታውቃለህ? አንተ የበለጥከኝ ራስህን ዝቅ በማድረግ ብቻ ነው ያለ። ትህትና ብቻ ነው ያሸነፈኝ። ጾምማ ሰይጣን አይበላም እኮ ሰይጣን አይርበው፣ አይታመም፣ አይከሳ፣ አይወፍር። ስለዚህ ምንድነው በምን ይበልጠናል? በምን ነው የምንበልጠው ሰይጣን ታዲያ? ዓመት እስከ ዓመት 7 ጾም ስለ ጾም፣ ኧረ በፍጹም ገንዘባችን ለቤተክርስቲያን ስለሰጠን በዚህ ነው ሰይጣን የምንበልጠው? በፍጹም አይደለም። ራሳችንን በመካዳችን ነው። ሐዋርያትን የመጀመሪያው እኔን ስትከተሉ ራሳችሁን ካዱ ነው ያላቸው። ይህንን ያደረገ ሰው ሰይጣን በሱ ላይ ስልጣን የለውም። የዛሬው ቪዲዮ ይህን ይመስል ነበር። እንደተማራችሁበትና ቁም ነገር እንደያዛችሁበት ተስፋ አደርጋለሁኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ለብዙ ሰዎች ተደራሽ እንዲሆን አድርጉ። ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎች ሰዎች ሼር አድርጉላቸው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ የእግዚአብሔር ቸርነት የእመቤታችን ቅድስት ድንግል ማርያም አማላጅነት አይለየን። ደህና ሁኑ።